ታዋቂው የፖለቲካ መሪ ኢንጂነር ኃይሉ ሻውል ከዚህ ዓለም በሞት ተለዩ። በ1928 ዓ.ም በአዲስ አበባ የካ በሚባሉ አካባቢ የተወለዱት ኢንጂነር ኃይሉ ሻውል ባደረባቸው ህመም በሕክምና ሲረዱ ቆይተው ሐሙስ መስከረም 26 ቀን 2009 ዓ.ም በ80 ዓመታቸው ከዚህ ዓለም በሞት መለየታቸውን የደረሰን መረጃ ያመለክታል። የማአሃድ መስራች ቀጥሎም የመኢአድና በኋላም የቅንጅት ሊቀመንበር የሆኑት ኢንጂነር ኃይሉ ሻውል ህይወታቸው ያለፈው ሕክምና ሲከታተሉ ከነበሩበት የባንኮክ ታይላንድ ሆስፒታል መሆኑ ታውቋል። የሲቪል ምህንድስና ሙያተኛ የነበሩት ኢንጂነር ኃይሉ ሻውል በተለያዩ ዓለም አቀፍ ድርጅቶች በቅጥርና በማማከር አገልግሎት መስጠታቸው ተከትሎ ባካበቱት ሙያ ሀገራቸውን ለመጥቀም ባደረባቸው ፍላጎት በተለያዩ መስሪያ ቤቶች በበላይ ኃላፊነት አገልግለዋል። ከነዚህም ውስጥ የአባይ ሸለቆ ጥናት ፕሮጀክት ኃላፊ፣ የኢትዮጵያ ስኳር ፋብሪካዎች ዋና ስራ አስኪያጅ፣ የኢትዮጵያ አውራ ጎዳና በአሁኑ አጠራር የኢትዮጵያ መንገዶች ባለስልጣን ዋና ስራ አስኪያጅ በመሆን ሀገራቸው ኢትዮጵያን አገልግለዋል። ኢንጂነር ኃይሉ ሻውል የአውራ ጎዳና ዋና ስራ አስኪያጅ በነበሩ ሰዓት ወራሪው የሶማሊያ ዚያድ ባሬ ጦር ኢትዮጵያን በወረረ ሰዓት የድሬዳዋ አውሮፕላን ጣቢያን ቀን ከሌሊት በክትትል በማሰራት የኢትዮጵያ አየር ኃይል የአየር የበላይነቱን እንዲይዝና ጦርነቱ በኢትዮጵያ ድል አድራጊነት እንዲጠናቀቅ የላቀም የዜግነት ድርሻቸውን ተወጥተዋል። ኢንጂነር ኃይሉ ሻውል በሙያቸው ባስመዘገቡት ውጤት መሰረት የመንግስት እርሻዎች ሚኒስትር በመሆን በከፍተኛ ኃላፊነት ማገልገላቸውን የህይወት ታሪካቸው ያስረዳል። በመንግስት የእርሻ ሚኒስትርነትም ለ2 ዓመት ተኩል ቆይታ አድርገዋል። ኢንጂነር ኃይሉ ሻውል ፖለቲካ ተሳትፏቸውን በተመለከተ መአሃድን ከምስረታው ጀምሮ የማአሃድ የውጭ ግንኙነት ዘርፍ ኃላፊ በመሆን የድርጅቱ ፖሊሲ የማስፈጸም ደጋፊና አባላትን የማፍራት ስራ ሰርተዋል። በማስከተልም የመላው ኢትዮጵያ አንድነት ድርጅት መኢአድን በመመስረት በሊቀመንበርነት አገልግለዋል። መኢአድ የከፈለው መስዋዕትነትና ትግል በግንባር ቀደምትነት መርተዋል። ኢንጂነር ኃይሉ ሻውል በኢትዮጵያ ፖለቲካ ውስጥ ጉልህ ድርሻ ባለው የምርጫ 97 እንቅስቃሴ ወቅት የተቃዋሚ ፓርቲ የሆኑት መኢአድ፣ ኢዴፓ፣ ኢድሊና ቀስተ ዳመና በጋራ ቅንጅት ለአንድነትና ለዲሞክራሲ በአጭሩ አጠራር ቅንጅትን በመመስረት በሊቀመንበርነት ተመርጠው የምርጫ እንቅስቃሴውን በበላይነት መርተዋል። ከምርጫው በኋላ የህዝባዊ ወያኔ ሓርነት ትግራይ ህወሓት አገዛዝ ኢንጂነር ኃይሉ ሻውል ከትግል አጋሮቻቸው ጋር ወደ እስር ቤት የተወረወሩ ሲሆን ለ2 ዓመታት ያህልም በእስር ቤት የስቃይና መከራ ቆይታ አድርገዋል። በተለያዩ ጊዜያት በጨለማ ቤት የመታሰር እጣፋንታም ደርሶባቸዋል። ኢንጂነር ኃይሉ ሻውል ከፖለቲካ አመራርነት ተሳትፎ በተጨማሪ የኢትዮጵያ ነጻ ፕሬስን በተለይም የኢትዮጵያ ነጻ ጋዜጠኞች ማህበር ኢነጋማ በመደገፍ ዙሪያ በአራያነት የሚጠቀሱ ስራዎችን መስራታቸውን የማህበሩ አመራሮች በየጊዜው የሚያስታውሱት ነው። ኢንጂነር ኃይሉ ሻውል ባለ ትዳርና የ6 ልጆች አባት ነበሩ። መላው ለኢንጂነር ኃይሉ ሻውል ቤተሰቦችና ወዳጆቻቸው መጽናናትን ይመኛሉ። የኢትዮጵያ ሁኔታ ከየት ወዴት? አቶ ኃይለ ማርያም ደሳለኝ የኢትዮጵያ ጠቅላይ ሚኒስትር ቢሆኑ ምን የሚፈይደው ነገር አለ? በርግጥ የስልጣን ሽግግር ተደርጓል ወይ? ለመላው ኢትዮጵያ አንድነት ድርጅት ፕሬዝዳንት ለኢንጂነር ኃይሉ ሻውል ሽግግር የሚባል ነገር የለም። ተቃዋሚዎች የት ነው ያለነው ሲሉም ይጠይቃሉ። ኢንጂነር ኃይሉ ሻውል ቀጣዩን ቃለ መጠይቅ የሰጡን በፓርቲያቸው ስም ሳይሆን በግላቸው መሆኑን በመግለጽ ወደ ቃለ መጠይቁ እናልፋለን። ሽግግር አለ ወይ ብለን ለጠየቅናቸው በሰጡን ምላሽ ነው የምንጀምረው። ሽግግር ላይ ምንም አይነት ሽግግር ላይ የማየው ስለ ሽግግር ወሬ ነው እንጂ ሽግግር ላይ። ስለዚህ በዛን በተመለከተ ምንም ማለት ነገር አይኖርም። ነገር ግን የፖለቲካ ፓርቲዎችን ተቃዋሚ ነን የሚሉትን በተመለከተ ድክመታችንን ያጋለጠ ሁኔታ ነው ብዬ ነው ገምተው። ምን ማለት ነው ድክመት ማለት? ሽግግር ቢኖር እንሻገራለን ወይ ነው? ህዝቡን እናሻግረዋለን ወይ ነው? ድርጅት የለም ህዝብን ለማሻገር። ሁሉም ፖለቲካ ውስጥ ያለው የሌለው ተመልካች ነው አሁን በማየው ስራ። ምክንያቱም አንደኛ እኛ ለህዝብ ኮሚኒኬት የምናደርግበት መሳሪያ የለን አንደኛ። ሁለተኛ ከህዝቡ ጋር ግንኙነት ለማድረግ ሚዲያ መድረክ መፍጠር አልቻልንም። የስብሰባ ቦታም
ማግኘት አልቻልንም። ያን ሁሉ ቁጣ ተቀብለን ነው እያለን ያለነው። ሶስተኛ ህዝቡን ሲያስለቅሱት ወይንም ደግሞ የሚያለቅስ ሲያስመስሉት ምን አደረግን? ምክንያቱም የኢትዮጵያ ህዝብ እዛ በየቴሌቪዥኑ ላይ እንዳየነው እንዳልሆነ እናውቃለን፣ በሙሉ እናውቃለን። ሐሰት የተዘጋጀበት ሀገር ነው። ሐሰት ግዞም የተለመደ ነው። አራተኛ ኢትዮጵያን እናሻግራት፣ ኢትዮጵያን ከልዩነት እናጥፋት የሚል ማንንም አመራር አብረን እንነሳና አብረን እናስተካክለው የሚል ስልጣን ላይ ያለም ሆነ ከስልጣን ያራቀው የተናገረ አልሰማሁም። አዎ መያድ አድርገናል ይሄንን ጥያቄን፣ ግን ያንን ኢንቱዚያስቲክሊ የውጭ ሬዲዮም ሆነ የሀገር ውስጥ ሊያነሳው አልፈልግም። ስለዚህ ለዚህ ስራ የታጨ ቡድን ይኖር እንደሆነ እየጠበቅኩ ነው። ያ ቡድን ታጭቶ ከሆነ ይውጣና እንየው። የኢትዮጵያ ህዝብ ግን አንድም ብልጭታ የለውጥ ብልጭታ ያየው የለም። ሀዘን ነው። አዎ ሀዘን ማስመሰል ሀዘን ሊሆን ይችላል። ግን በኢትዮጵያ ውስጥ ያለው ሁኔታ አትኩረህ ስታየው ገጠር ያለው ህዝብ ወዴት ነው የምንሄደው? ምነው ዝም አላችሁ እያለ እየተቀጨቀ ነው። ይሄንን ለማነቃነቅ ኃይል የለም። ኃይል ማለት እኔ ስለ ጠንጃ አልናገርም። የፖለቲካ ስትራቴጂው ወጥቶ የተዘጋጀበትም አለ። ግን ያን ለማነቃነቅ ደግሞ ምንም አይነት በዚህ ዓለም አለ ገንዘብ እንደማይነቃነቅ እየታየ ገንዘብ ያለው ሸሽቶ ተደብቋል። ታዲያ ሎካል የሆነው እንዴት ነው ይሄንን የኢትዮጵያን ፖለቲካ አደጋውንም ተሸክመን ወደፊት ልናደርስ የምንችለው? ለህዝቡስ አይዞህ ለማለት የምንችለው? እኛ ከዚህ በተረፈ ከኛ መጠበቅ ያለበት ነገር ሊኖር አይችልም። ኢንጂነር ኃይሉ እዚህ ጋር አንዴ ላቁሞትና ምናልባት አሁን የኢትዮጵያ መንግስት ሽግግር አካሄድኩ የሚለው ስልጣንን በፊት በህወሓት እጅ ነበረ፣ አሁን ወደ አቶ ኃይለማርያም ደሳለኝ ተሻግሯልና መልካም ነገር ይታያል። ይሄንን የኢትዮጵያ ህዝብም በተወሰነ ደረጃ አልፎ አልፎ ለማነጋገር ሞክረን ነበረ። ጥሩ ጅምር ነው ይላሉ። ይሄንን እንደ ጥሩ ጅምር ያዩታል? ምናልባት ከህወሓት እጅ እውነት ስልጣን ወጥቷል? እርሶ? እኔ አላየው። ነግረውናል እኮ እየደጋገሙ በቴሌቪዥን ፖሊሲው የማይለወጥ ስትራቴጂው የማይለወጥ ወደፊት የምንነቃንቅበትን ኢኮኖሚም ሆነ ሌላው ስትራቴጂ አይለወጥም። ታዲያ አንድ ግለሰብ ተነስቶ ሌላ ግለሰብ ስለተለወጠ ይሄ ይለወጣል? መንግስት ማለት እኮ አንድ ግለሰብ አይደለም። መንግስት በዛ ውስጥ ብዙ መልክ ያለው ዛሬም እየተፋጠቁ እየተጨቃጨቁ ያሉ አሉ። ለኔ ነው የሚገባው፣ ስንት ጥይት ተኩሼ ነው እዚህ የገባሁት፣ ይሄ ሰውዬ ደግሞ አንድም ጥይት አልተኮሰም በሚል እየተከራከሩ መሆኑን እንሰማለን። ታዲያ ለውጥ የሚሉት ግለሰብ ከጀርባ ሆነው የሚያሰሩት ነው ወይንስ ከፊት ቀድሞ የሚሰራና የሚያሰራ ነው? የትኛው ነው? እኛ ልናውቅ አንቻለን። ምክንያቱም አፋችሁን ዝጉ እየተባሉ ዛሬ እየታሰሩ ወደ እስር ቤት የሚጋዙ ሰዎች እናውቃለን። አትሊስት አላግባብ የታሰሩትን ሰዎች እንኳን ቢፈቱ ከእንግዲህ ወዲህ ጋዜጠኝነት አያሳስርም፣ መናገር አያሳስርም ለማለት እንኳን አልቻሉም። ምክንያቱም ያው እስር ይቀጥላል፣ ተጠንቀቅ፣ አፍህን ዝጋ የሚል ነው ለእኔ ትርጉሙ። ስለዚህ ለውጥ የሚባለው ምን ላይ ነው? እንደው ኢንጂነር ኃይሉ ቀደም ሲል ያነሱት አለ የተቃዋሚዎች ድክመት አለ፣ ማን ይረከባል የሚለውንም ነገር ዳር ሆኖ የሚመለከት በስቷል። በእርግጥም እርሶ እንዳሉት ታዲያ የዚህች ሀገር እድል ዕጣ ፋንታ ምንድነው? ኢህአዲግ አሁንም እንዳለፈው 21 ዓመት ቀጣዩንም የኢትዮጵያ እድል ዕጣ ፋንታ እየወሰነ መዝለቅ አለበት። ህዝቡ ምን ማድረግ አለበት? አንዳንዴ ከህዝብም የሚመጣ ግፊት ወደ ለውጥ ሊያመጣ ይችላል። ተቃዋሚዎች ባይፈልጉትም የህዝቡ ግፊት ጠንክሮ ከመጣ ለውጥ ሊያመጣ ይችላል ይባላልና ለህዝቡም በዛው የሚነግሩት ነገር ካለ እንደው የወደፊት ኢትዮጵያ ጨለም ያለ ነገር እኔ የምናገረው በግለሰብነቴ ነው የምናገረው፣ በፓርቲ አይደለም። በግልጽ እንድትልኝ እፈልጋለሁ። በግለሰብ ሳየው አሁን እየተደረገ ባለው መንገድ ዘላለም መገዛት ብቻ ነው። ነገር ግን ህዝቡ ራሱ በራሱ እየተነሳ ነው። ግድ የለህም እኛ
ስንት ፓርቲ ነው አሁን ከአዲስ አበባ ውጪ ህዝብ ጋር የሚወያይ ፓርቲ? ስንት ፓርቲ ነው ያለው? ታውቁታላችሁ? ምንም የለም። ከአንድ ፓርቲ በስተቀር የለም። እሱም አቅቶት ከአቅሙ በላይ ሆኖ ከእንግዲህ መቀጠል እንደሚያዳግተው ነው ማለት እና ህዝብን እኮ አሁን ለምሳሌ ሰልፍ ለምን አትወጡም ይላል። ለምሳሌ አሁን ለምሳሌ ቢወጣ መስቀል አደባባይን አጥልቆ ቢሆን ማታ ቤቱ መሄድ ይጎደዳል። ለምን መሰለህ? እሱ ፈልጎ አይደለም። የሚያበላው የለም፣ የጽዳት ቦታ የሚያዘጋጅለት የለም። ከጀርባ የሚደረጉ ነገሮች ሁሉ ሰው የሚያወራው ስለ ግብጽ ነው። ከግብጽ ስንት ስራ እንደሚሰራ ስንት ሰው ያውቃል? ከጀርባ ስንት ሰዎች ከቤታቸው ምግብ እያያዙ ይመጡ ገንዘብ የተቻላቸውን እናዋጡ አሉ። ሰው እየሰሩ ድንኳኑን ምኑን አዘጋጅ ነበር። ታዲያ ተሰላፊ እንደገና ሄዶ ድንኳን እንዳመጣ ነው የተፈለገው የለም። ስለዚህ እንደዚህ አይነት ኦርጋናይዜሽናል ዝግጅት ያልተደረገበት ለውጥ ሊኖር አይችልም። በየቦታው እንዳያችሁት ተበሳጭቶ ሰልፍ ሲወጣ ለዛሽ ለአንድ ቀን እንኳን ችለው ማሳለፍ ሲገባ የአንድ ቀን እንኳን ይገሏቸዋል። ሲያድሩና ማታማ ማንም በማይበት ምን ይሆናሉ? ምን ወጣቶች ታይቷል። ስለዚህ ለወደፊት ይሄ ሁሉ ዝግጅት የማያስፈልግበት ዲሞንስትሬት ማድረግ አስፈላጊ የማይሆንበት ህዝቡ ራሱ ወጥቶ ለውጥ የሚያመጣበት ጊዜ ይመጣል። ያን ጊዜ ግን ለሁላችንም የሚያሳፍር የሚያሳዝን እንጂ ለውጥ መጣ ብለን የምንጨፍርበት አይሆንም። ይሄ እንዲታወቅ ፈልጋለሁ። ኢንጂነር ኃይሉ ሻውል በግሎ ለሰጡኝ አስተያየት በኢሳት ሬዲዮ አድማጮች ስም ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ። መልካም አዲስ ዓመት። ደህናው ጤና ይስጥልኝ ኢንጂነር። ከኢትዮጵያ ሳተላይት ቴሌቪዥን ነው የምደውለው። እንዴት የዛሬው ምርጫ በተመለከተ አጫጭር ጥያቄዎችን ልጠይቅዎት ነው የፈለኩት። እንዴት ተካሄደ? እስካሁን ድረስ ያለው የድምጽ አሰጣጥ ሂደት ምን ይመስላል? ችግር ያለው በገጠር ታዛቢዎቻችን በሙሉ አብዛኛው ቦታ ተባረዋል። ስለዚህ የዛን ምርጫ ውጤትና ማን ሊገምተው ይችላል? ከዚህም ቢሆን አንድ ምርጫ ጣቢያ የተባለ ሁለት ክፍል ተዘጋጅቶ ሁለት ምርጫ ሁኔታዎች እየተካሄዱ አለ። በእኔ ምርጫቸው በእኔ ጣቢያ። ስለዚህ እንዲህ አይነቶቹ ነገሮች መጨረሻ ላይ ውጤቱን እንደሚያዛቡ ታወቀ። ሶስተኛ በብዙ አካባቢዎች ካድሬዎች እያመጡ እንዲመርጡ ያደርጋሉ። እነኛ ካድሬዎች ያመጣቸው በምን መልክ በትዕዛዝ የኮንትሮል ሜካኒዝም በሚለው የመጡ እንደሆኑ ደግሞ አጣርተናል። ስለዚህ ይሄ ነገር ብዙ ችግር አለው። መልሱ ለወደፊት ነው። ሂደት ይሄዳል። የኢትዮጵያ ሕዝብ በእውነት ሰላማዊ ሕዝብ ነው። ብዙ ችግር አይፈጥርም። ስራው እየተሰራ ነው። ነገር ግን ሂደቱ ግን የገዢው ፓርቲ የሚያካሄደው የማይሆኑ ሂደቶች ለወደፊት እንገልጻቸዋለን በዝርዝር። ግን አሁን በኢትዮጵያ ቴሌቪዥን ሲናገሩ እንደሰማነው በመግለጫ ሰጥተው ነበረ እና ምርጫው ሂደቱ ያን ያህል የከፋ ችግር እንደሌለበት የቤት ጥበት ካልሆነ በስተቀር ብዙ ችግሮች እንደሌሉበት ገልጸዋል። አሁን ግን እየነገሩን ያሉት ደግሞ ሌሎች ችግሮች በክልሎች አካባቢ ሁሉ መታየታቸውን ነው እና እስኪ ስለዚህ ጉዳይ ያብራሩልን። የኢትዮጵያ ቴሌቪዥን የሚናገረው ብሊትስ ሚዲያ ብሊትስ ነው። ኢትዮጵያ ውስጥ ያለው አንድ ቃል ነው ሁሉ ሰው የሚናገረው። የእውነት ያ ሁሉ አንድ ቃል ተናግሮ ነው ወይም ተፈርቶ ነው? እኔ ያልኩት በእኔ ጣቢያ በተመለከተ ብቻ ነው። በኢትዮጵያ ያለውን ሁኔታ አይደለም። አንድ ጣቢያ ናት። እሷም ላይ ያየሁት የማይሆን ክፍል ነው። ብቻም ሊያካሄድም የማይገባበት ቦታ ነው የተደረገው። ተቃዋሚ ፓርቲዎች እዛ ውስጥ ምንም አይነት ምስክርነት የሚሰጡ ሰዎች አልመደቡም። ምክንያቱም አንድ ምርጫ ጣቢያ ስለተባለ እዛ ተለቅ ያለው ክፍል ያለው ብቻ ነው ያሉት። እዛ ግን ያሉት እኛ የምናምናቸው ሰዎች አሉ። በየትኞቹ ክልሎች ነው አሁን ችግሮች ደረሰ የሚሉት? እንደተናገሩት ታዛቢዎቻችሁ ተባረዋል።
እስኪ አንዳንድ ቦታዎች ሊጠቅሱልን ይችላሉ ኢንጂነር? አዎ ሰሜን ወሎ በአጠቃላይ ነው። ምዕራብ ጎጃም ኦልሞስት አዊ ዞን እና ምዕራብ ጎጃም በአብዛኛው ቦታ ተባረዋል። ወላይታ ውስጥም ብዙ ችግር አለ፣ ግን በደቡብ ግን አቨሬጅ ደህና ነው። አማራ ክልል ግን ያለው ሁኔታ በጣም የሚያሳዝን ዛሬ ብቻ አይደለም ሳምንት አልፎታል። ይሄ ህዝቡን የማባረር ታዛቢዎችን የማሰር እና ኦሮሚያና አማራ ክልል ያው ነው። አሁን ለምሳሌ እዚህ አዲስ አበባ ተገቡ እንኳን ሰበታ የኛ ሰው ተደብድቦ መጥቶ በሶስተኛ ቀናቸው ነው ሀገራቸው ተመልሶ የገቡት ሰርተው እነኚህ ሁሉ ምስክር ስማቸው ጽፏል፣ ደብዳቤ ተጽፏል። ስለዚህ ዛሬ እነኛ የተደበደቡ ሰዎች ተመልሰው ትክክለኛ ምስክር ይሰጣሉ። ዛሬ ሄደው ተፍጹም ማለት ነው። ምን አይነት እርምጃ ይወስዳሉ? ይሄን ነገር ኦፊሻሊ ችግሮቹን ይፋ ያደርጋሉ ወይስ እርስዎን ማለት ድርጅቶን ከምርጫ ያገላሉ? ምን አይነት እርምጃ ለመውሰድ ተዘጋጅተዋል? እንዲህ አይነት ችግሮች ሲከሰቱ እንግዲህ የሆነ እርምጃ ይወስዳሉ? በምርጫ ማግለልማ ለገዢው ፓርቲ የሚፈልገውን የማድረግ ነው። እንድንወጣም ብዙ ሞክረዋል። ከዚህ ምርጫ ውስጥ አንወጣም። እያንዳንዷ ምርጫ ክልል ውስጥ ያለውን ዝርዝር ሁኔታ አዘጋጅተን ያን ካቀረብን በኋላ ብቻ ነው ማድረገውን ለመናገር የምችለው እንጂ በአጠቃላይ በዚህ አይነት መናገር ይቻላል። በአጠቃላይ የዘንድሮው ምርጫ ሂደቱ ዲሞክራሲያዊ፣ ፍትሃዊና ትክክል አይደለም እያሉን ነው። እንግዲህ እኔ ከውጭ በደረሰኝ ሪፖርት ነው አልኩ። ያን ሪፖርት ኮረበሬት ማድረግ አለብኝ። ግን ከ97 ጋር ሳስተያየው ይሄኛው ወርዶ ነው ያገኘሁት። ኢንጂነር ስለሰጡኝ አጭር ማብራሪያ ከልብ አመሰግናለሁ።